ሰላም ሰላም ወደ ቲጂ ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በቪዲዮ ጠፍቼ ያለሁኝ እና እንዴት ናችሁ? በያላችሁበት የእግዚአብሔር ሰላምታ ብዝት ትርፍ ይበልላችሁ። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁት ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ነባሮቹም ደግሞ ሼር ላይክ በማድረግ አይዞሽ እያላችሁ አበረታቱኝ ማለት ነው። ውድ ቤተሰቦችዬ ዛሬ እንግዲህ ይሄ የመሰለ ሰላጣ አዘገጃጅቼ ያለውኝ ማለት ነው። እዚህ ሰላጣው እንግዲህ ክያር ቲማቲም አለ፣ ሽንኩርት እዚች ጋለች። ይቺ ደግሞ እንትናት ፍልፍል ባሬት፣ ይቺ ደግሞ ካስናት። ስለዚህ በስንት ግብአት ማለት ነው ሶስት አይነት ግብአት ምርጥ ቆንጆ የሆነ ሰላጣ እንበላለን ማለት ነው። ሶስም ደግሞ ማሳያችሁ ይሆናል። በጣም አሪፍና ቆንጆ የሆነ ሰላጣ ነው። ሰርታችሁ ብሉ የማዳም ቅመሞችዬ። ሰላጣ ደግሞ ለጤንነት በጣም አሪፍ ነው። እንዲሁም ክብደትም መቀነስ የፈለጋችሁት ልጆች ካላችሁ ሰላጣ ይመከራል። እንግዲህ በሳይንስ ለክብደት ራሱ የምንጠቀመው ነው ማለት ነው ሰላጣ እና በጠቅላላ ለጤንነታችን በጣም አሪፍ ነው እና ሰርታችሁ ብሉ ውዶችዬ። ሶሱ ደግሞ ማሳያችሁ ይሆናል ማለት ነው። ያው ሶስ ምንድን ነው እናቀርብበት የምንበላበት ማለት ነው። ያን እስኪ ላሳያችሁ ውድ ቤተሰቦችዬ። ይሄንን አሁን ሎሚ፣ ግማሽ ሎሚ፣ ጨውና ድብስ ርማን ነው ይሄው አንድ ላይ፣ እንዲሁም ዘይት አንድ ላይ እንደዚህ እናዋህደዋለን። ከዛ ካዋህድን በኋላ ምንድን ነው የምናደርገው? ትንሽዬ ውሃም ደግሞ እንጨምራለን። በነገራችን ላይ ውሃ ላዝም ያኔ ሰላጣው ከሩዝ ጋር ስለምንበላ ነው። ይሄ ደግሞ ብዙ ጊዜ ለጾመኞች አሁን የፋሲካ ጾም መጥቷልና ጾም ስንጾም ያኔ ምግብ ምን እንጠቀማለን ብለን በአረብ ሀገር ያለን ሁላችንም አያሳስበንም። ነጭ ሩዝ ቀቅለን በዚህ በሰላጣ አዘጋጅተን በነጭ ሩዝ ሰላጣችን መብላት እንችላለን ማለት ነው። አሁን እዚህ ላይ ትንሽዬ ውሃ እንጨምራለን። ትንሽ በሰየው ትንሽዬ ውሃ ጨምሬያለሁ። ከዛ ምንድነው ቀጥታ ሰላጣውን እንጨምረዋለን ማለት ነው። እና ቤተሰብ ይሄው ጨምሬ ያለው እንግዲህ ሰላጣውን ሶሱ ላይ ጨምሬዋለሁ ማለት ነው። እንግዲህ እንደዚህ እያደረግን ከሩዛችን ጋር አንድ ላይ እና ሽንኩርት ደግሞ ሰላጣው በጣም ደስ የሚል ጣዕም ይሰጠዋል። ቃሪያም ደግሞ ካላችሁ ቃሪያ ብትጨምሩ፣ ያው እኔ ቃሪያ ስለሌለኝ ቃሪያ አልጨመርኩም። ውድ ቤተሰቦችዬ ይሄ ማዳም ቅመሞችዬ ይሄ ይመስላል እንግዲህ ይሄ ይመስላል። እናንተም ሰርታችሁ ሞክሩት። በአንድ እጄ ስልክ በአንድ እጄ ስለሆነ በቃ ነገሮቹን ያው አከታተፉ ዞሮ ሁላችንም እናውቃለን። ያው አከታተፉ ያላሳየሁም ለማለት ያህል ነው ማለት ነው። እንግዲህ ይሄ ይመስላል ቤተሰቦችዬ። በጣም ምርጥ ሰላጣ ነው። ጣዕሙማ ተውት ስማ፣ ደብስ ርማን ሲጨመርበት ሰላጣው የሆነ ደስ የሚል ጣዕም ይሰጠዋልና እና ይሄ ይመስላል ቤተሰብ። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ደግሞ በአዲስ ስራ በአዲስ ቪዲዮ እስከምንገናኝ እንዲሁም ለየት ባለ ነገር እንደምመጣ ተስፋ አረጋለሁ። ያው አሁን ደግሞ ከስራ ጋር ምንም አልመቻች ስላለኝ ቪዲዮ መልቀቅ አልቻልኩም። ስለዚህ ውድ ቤተሰቦችዬ ይህም የለቀኩትኝንም ቢሆን ሼር እያደረጋችሁ ያው ለማበረታታት ያህል ነው። ሼር እያደረጋችሁ አበረታቱኝ ጋይስ። እንግዲህ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ፣ ቸርን ሰንብት።
መልካም ጊዜ ይሁንላችሁ እላለሁ ውድ ቤተሰቦችዬ። ባይ ባይ፣ ደህና ሁኑ።